log 5x minus 2 in base 3 plus ይሄንን ወደዚህ ማምጣት ነው plus log 4 in base 3 which is equals to 2 ይችን ነው ያስቀመጥኳት ማለት ነው። ይችን እንዳለ ያስቀምጬ ይሄንን ወደዚህ ነው ያመጣሁት which is equals to log 5x minus 2 times 4 in base 3 ምክንያቱም ተመሳሳይ ቤዝ ነው ያላቸው ተመሳሳይ ቤዝ ከሆኑ ደግሞ ይሄ ማለት በሎጋሪዝም ህግ መሰረት ይሄ ሲባዛ ይሄ ስለሆነ ማለት ነው። ስለዚህ ይሄን ጠቅላላ ነው ያበዛሁት ማለት ነው። which is equals to 2 ይችን እንዳለች ነው ያስቀመጥኩት። so which is equals to log 5x times 4 tion x 4 times 2 minus 2 minus 8 in base 3 base 3 ያው እንዳለች ነች ማለት ነው። which is equals to log tion x minus 8 in base 3 equal to ይሆናል ማለት ነው። በኤክስፖኔንሻል ህግ መሰረት ይሄ ማለት ደግሞ log ይችን ወደዚህ ስናመጣት for any number log x in base a which is equals to y በኤክስፖኔንሻል ስንገልጸው as a power of y which is equals to x ማለት ነው። ስለዚህ በዚህ ህግ መሰረት ያኛው እንዴት አድርገን እንሰራለን? ይሄንን which is equals to የዚህ መልስ ማለት ነው 3 the power of 2 which is equals to 20x minus 8 እናደርጋለን ማለት ነው። 3 the power of 2 9 equal to 20x minus 8 ከዛ ኮሌክት ላይክ ተርም እናደርጋለን ማለት ነው። ይችን ወደዛ እንወስዳታለን ይችን ወደዚህ እናመጣታለን 9 minus 8 የነበረች ወደዚህ ስትመጣ plus 8 ይሆናል which is equals to 20x this is x 9 plus 8 17 equal to 20x so divide by 20 by 20 cancel x equal to 17 over 20 the final answer ይሄ መጨረሻ መልስ ይሆናል ማለት ነው። ጥያቄውን ከወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ።